እንገነትራለን። ዛሬ የምንሰራው የቡላ ፍርፍር ነው። ቡላው ቆንጆ የኢትዮጵያ ቡላ ነው። ከኢትዮጵያ ነው የመጣልኝ እንደዚሁ እና እንትን ፈተፈትኩትኝ። ከዛ ደግሞ ምን እናደርጋለን መሰላችሁ? ምጣዴ ሞቅ ሲል ምጣዱ እንገለብጠዋለን። ከዛ ደግሞ ቀስ እያልን እናበስለዋለን። እንደዚህ በእጃችን እየነካካን እንዳይጓጉልብን ቁልት ቁልት እናደርገዋለን። አያችሁ፣ በእጃችን እንደዚህ ሽት ማድረግ አለብን፣ ካልሆነ ይጓጉልብናል። አያችሁ፣ አሁን መልኩን እየቀየረ ነው። በደንብ ብስል እስከሚል ድረስ እንደዚህ እናደርገዋለን። እጃችሁ ካቃጠላችሁ ደግሞ እንትን መጠቀም ትችላላችሁ። የምትፈልጉትን ነገር ቀስ ብላችሁ ምጣዳችሁ እንዳይበላሽ ማድረግ ትችላላችሁ። ማማሰያ ነገር ማድረግ ትችላላችሁ። ስለሚያቃጥል እሳቱን ትንሽ ቀንስ ማድረግ አለባችሁ። እጄን ትንሽ ስላቃጠለኝ ያው ማማሰያ መጣው። በማማሰያ እንደዚህ ማድረግ እንችላለን። እንደዚህ ለመቀላቀል ውስጥ እየደረሰ ነው። እንደዚህ ማድረግ አለብን። እኔ የቡላ ፍርፍር በጣም ነው የምወደው። ልጆቼ ራሱ ይወዳሉ በጣም። ልጆቼ ራሱ በጣም ይወዱት። አሁን እየደረሰ ነው። ሲደርስ እንደዚህ እንትን ይላል፣ እንደ ላስቲክ ልጥ ይላል። አሁን ደረሰ፣ እናወጣው ነው። አሁን እንደዚህ አድርገን አንድ 5 ደቂቃ 3 ደቂቃ ከ3 እስከ 5 ደቂቃ እንደዚህ ካረግነው በኋላ ራሱ መልኩ ይቀይራል። በቃ አሁን በስሏል፣ ሬዲ ነው። ይኸው አሁን አውጣዋለሁኝ። አሁን አውጥቼዋለሁ። ውሃ በደንብ ስለሚፈልግ ውሃ በደንብ ጥጥት ማለት አለበት። ውሃ በጣም ነው የሚወደው። ከደረቀ ደግሞ እንትን አይልም። እንደዚህ እናደርግና ይኸው እንደዚህ አድርገን ውሃ በደንብ አድርገንበት፣ በጣም አይደለም መካከለኛ ማለት እንደ እንትናችሁ ነው፣ እንደ መጠኑ ነው። የኔ አንድ ለ3 ሰው የሚሆን አፕል ነው የሰራሁት። ውሃ አድርገንበት በዚህ ግማሽ አፕል ነው የሰራሁት። ስለዚህ ስንት ነው ማለት ነው? ቁጥሩ አይታይም። አንድ ኩባያ ውሃ በሱ ነው ያደረኩበት። ከዛ ይሄኛው ትንሽ ራስ እስከሚል ድረስ ቅቤ፣ ኮረሪማ፣ ጨው ሬዲ እናደርጋለን። ቅቤ ያለኝ፣ ሚጥሚጣ፣ ኮረሪማ፣ ጨው፣ ትንሽ ጨው አደርጋለሁኝ። በጣም ኮረሪማ እንደፈለጋችሁት። ግን ሚጥሚጣ እኔ ትንሽ ልጆች ስለሚበሉ ትንሽ ነው ማድረገው፣ ሚጥሚጣ እንዳያቃጥላቸው። ቅቤ አሁን በደንብ አሸዋለሁ። በስመ አብ ሽታው ራሱ እንዴት ደስ እንደሚል ቆንጆ። ድምፄ ካልተሰማችሁ ይቅርታ። እንግዲህ ቀስ ብዬ ነው ማውራው። አሁን ሬዲ ሆኗል። ቡና ተፈልቷል። ቡና ላይ ለቁርስ ብትሉ ለመክሰስ አንደኛ ጤነኛ ነው። ንጹህ የኢትዮጵያ ቡላ ነው። ይሄው
አሁን ለመበላት ዝግጁ ነው። ብትፈልጉ በእጃችሁ ብትፈልጉ በማንኪያ